የሰውን ልጅ የአካልና የአእምሮ ጥንካሬ መጨረሻ ጫፍ ለመፈተን በምድራችን ላይ የሚሰጡ ጥቂት ወታደራዊ ስልጠናዎች አሉ። እነዚህ ፈተናዎች በሕይወትና በሞት መካከል ባለው ቀጭን መስመር ላይ የሚሰጡ በመሆናቸው አስፈሪም አስደናቂም ናቸው። ወታደራዊ ተቋማት ተራ ሰዎችን ወደማይበገሩ የጦር መሳሪያዎች ለመቀየር የሚጠቀሙባቸው እነዚህ መንገዶች ፍርሃትን ሙሉ በሙሉ የሚገድሉና አዲስ ማንነትን የሚፈጥሩ ናቸው። ዛሬ በአሽማኤል ቻናላችን የተላንድን የጫካ ሲኦል፣ የአሜሪካን የሲኦል ሳምንትና የሩሲያን የፍርሃት መድረክ አንድ በአንድ በጥልቀት እንቃኛለን። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮን ላይክ በማድረግ ይህንን የጽናት ጉዞ አብረን እንጀምር። የመጀመሪያ ጉዞአችንን የምናደርገው ወደ ታይላንድ ጥቅጥቅ ያሉ ጫካዎች ውስጥ ነው። እዚያም የበርካታ ሀገራት ልዩ ኃይሎች የሚሳተፉበትና የኮብራ ጎልድ የተባለው ጨካኝ ስልጠና ይካሄዳል። ይህ ስልጠና አንድ ሰው በባህሪው በሕይወት ለመቆየት ያለውን የውስጥ ፍላጎት እስከ መጨረሻው ደረጃ የሚፈትን ነው። በዚህ ስልጠና ላይ ወታደሮቹ ያለምንም ምግብና ውሃ በጫካ ውስጥ እንዲቆዩ ይደረጋል። እዚያም መርዛማ እባቦችን በባዶ እጅ መያዝ፣ እባቦቹን አርዶ ጥሬ ደማቸውን መጠጣትና መርዛማ ነፍሳትን እንደ ዋና ምግብ መመገብ ግዴታቸው ነው። የዚህ ስልጠና አስፈሪነት ወታደሮቹ ከሚጋጠማቸው ገዳይ አራዊት በተጨማሪ በጫካ ውስጥ ባሉ የተለያዩ በሽታዎችና በከፍተኛ የአየር ንብረት መበላሸት ምክንያት ለሞትና ለከፍተኛ የአእምሮ መረበሽ የሚዳረጉበት ዕድል ሰፊ መሆኑ ነው። ይህንን የጫካ ሲኦል በዕድል ያጠናቀቁት ግን ለማንኛውም ከባድ ውጊያ ፍጹም ብቁ የሆኑ ተዋጊዎች ሆነው ይወጣሉ። ከዚህ አስፈሪ የጫካ ሕይወት ቀጥሎ ደግሞ አይናችንን ወደ አሜሪካ ባህር ኃይል ልዩ ክፍል እናዞራለን። እዚያም በዓለማችን ላይ እጅግ ታዋቂው የሲኦል ሳምንት የመግቢያ ፈተና ይከናወናል። ለ5 ተከታታይ ቀናት ወታደሮቹ በቀን ውስጥ ከ2 ሰዓት በታች ብቻ እንዲተኙ ይደረጋል። በቀሪዎቹ ሰዓታት ውስጥ በበረዶ ቀዝቃዛው የካሊፎርኒያ ውቅያኖስ ማዕበል ውስጥ እንዲዋኙ ከባድ የጎማ ጀልባዎችን በራሳቸው ላይ ተሸክመው በጭቃና በአሸዋ ላይ እንዲሮጡ ይገደዳሉ። በዚህ የሲኦል ሳምንት ውስጥ ከ70 በመቶ በላይ የሚሆኑ ሰልጣኞች በከፍተኛ የአካል ስብራት፣ በሳምባ ምችና በአእምሮ ቅዠት ምክንያት ስልጠናውን ያቋርጣሉ። ወታደሮቹ በከፍተኛ ቅዝቃዜ አካላቸው በሚንቀጠቀጥበት በዚያ የመጨረሻ የጭንቀት ሰዓት ላይ አዛዦቻቸው የሚያደርጉባቸው የአእምሮ ጫና ስልጣኑን ወደ እውነተኛ የስቃይ መድረክ ይቀይረዋል። በመጨረሻም ይህንን የጽናት ጉዞአችንን የምናጠናቅቀው እይታችንን ወደ ሩሲያ ልዩ ኃይል በማዞር ይሆናል። የሩሲያ ልዩ ኃይል ወይም ስፔትሰናይዝ አባላት የሚሳተፉበት የማሩን ብሬት ስልጠና ወታደራዊ ዝግጅትን ወደ እውነተኛ የደም መድረክ የለወጠ አስፈሪ ፈተና ነው። ሰልጣኞቹ በከባድ የጦር ትጥቅ ተጭነው ረጅም ርቀትን በጭቃ በውሃና በፈንጂ ቀጠናዎች ውስጥ እንዲሮጡ ከተደረገ በኋላ የመጨረሻውና እጅግ አደገኛው ፈተና ይጀምራል። እሱም ለ10 ደቂቃዎች ያለምንም እረፍት አዳዲስና ሙሉ ጉልበት ካላቸው ልዩ ኃይል አባላት ጋር የሚደረግ የፊት ለፊት የነፃ ትግል ፍልሚያ ነው። በዚህ 12 ደቂቃ ፍልሚያ ላይ ራስን መከላከል ወይም መሸሽ አይፈቀድም። ሰልጣኙ በከባድ ድብደባ ደሙ እየፈሰሰና አጥንቶቹ የተሰባበሩ እንኳ ፍልሚያውን መቀጠል አለበት። መሬት ላይ የወደቀ ወታደር ተነስቶ መታገል ካልቻለ ወዲያውኑ ውድቅ ይደረጋል። ይህ ስልጠና የሩሲያን ወታደሮች ፍርሃትና ሕመም ምን እንደሆነ የማያውቁ በዓለማችን ላይ እጅግ ጨካኝ ተዋጊዎች እንዲሆኑ አድርጓቸዋል። እነዚህ 3 ወታደራዊ ስልጠናዎች የሰው ልጅ አካልና አእምሮ ምን ያህል ከባድ ስቃዮችን መቋቋም እንደሚችል የሚያሳዩ ትልቅ ምሳሌዎች ናቸው። ከነዚህ አስፈሪ ወታደራዊ ስልጠናዎች መካከል የእናንተን አእምሮ ይበልጥ ያስደነገጠው የትኛው እንደሆነ በአስተያየት መስጫው ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ ማድረጋችሁንና ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን መጫኖን እንዳይረሱ። በቀጣይ አዲስ ቪዲዮ እስክንገናኝ ድረስ ሰላም ቆዩ።